ሰላም እንዴት ናችሁ? ዛሬ በ2017 ዓ.ም ለስድስተኛ ክፍል ሚኒስትሪ ተፈታኞች የወጣውን የሂሳብ የሚኒስትሪ ፈተና አብረን የምንሰራ ይሆናል። ይህ ቪዲዮ ለብዙዎች ቢደርስ ስለሚጠቀሙበት ቪዲዮን እየተከታተላችሁ ያላችሁ ሰዎች ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። ሰብስክራይብ አድርጋችሁ እስካሁን ድረስ የዚህ ቻናል ቤተሰብ ያልሆናችሁም ሰብስክራይብ አድርጉትና ቤተሰብ እንሆን። ወደ ጥያቄዎቹ ልግባ። ከሚከተሉት ውስጥ የፈሳሽ ቁሶች መለኪያ ምድብ አሃድ የሆነው የቱ ነው ይላል። ሀ ሳንቲሜትር፣ ለ ሜትር ካሬ፣ ሐመሩሃ ግራም፣ መ ሚሊ ሊትር ይላል። መልሱ መ ሚሊ ሊትር ነው። ሳንቲሜትር የርዝመት መለኪያ ምድብ ነው። ሜትር ካሬ ደግሞ የስፋት መለኪያ ምድብ ነው። ግራም ደግሞ የመጠነ ቁስ መለኪያ ምድብ ነው። ስለዚህ ከተሰጡት አማራጮች ውስጥ የፈሳሽ ቁሶች መለኪያ ምድብ የሆነው ሚሊ ሊትር ብቻ ነው ማለት ነው። መልሱ መ የሆነው ለዛ ነው። ወደ ሁለተኛው ጥያቄ እንለፍ። አንድ ዝርግ ወለል ርዝመቱ 5 ሜትር እና ወርዱ 3 ሜትር ነው። የዚህ ወለል ስፋት ስንት ነው ይላል። ይሄ በአጭሩ 5 ሜትርንና 3 ሜትርን ማባዛት ማለት ነው። 5 ሲባዛ 3 ስንት ነው? 15 ይሆናል። ከዛ ስፋት ስለተጠየቅን ሜትር ብለን ካሬ እንጽፋለን ማለት ነው። ስለዚህ መልሱ 15 ሜትር ካሬ ነው ማለት ነው። ያ ማለት መልሱ ለ ነው። ሶስተኛውን ጥያቄ እንስራ። የሚከተለው ስሌት ውጤት ስንት ነው ይላል። 3/4 ሲቀነስ 2/5 ነው የሚለው። ይህንን ለመስራት ቀላሉ ዘዴ ክሪስ ክሮስ ማድረግ ነው። መጀመሪያ 3ን ከ5 እናባዛለን። እንዳትሳሳቱ፣ መጀመሪያ ሁሌም ቢሆን ይሄኛውን ዲያጎናል ነው ማባዛት ያለባችሁ። 3ን በ5 15 ይሆናል። 15ን እዚህ ጋር ትጽፋላችሁ። ከዛ መሀል ላይ ሲቀነስ ስላለ ሲቀነስ ታደርጋላችሁ። ቀጥላችሁ ደግሞ 4 እና 2ን ታባዛላችሁ። 8 ይሆናል። 8ን እዚህ ጋር ትጽፋላችሁ። ከዛ ኦቨር ታደርጉና መጨረሻ ላይ 4ን ከ5 ታባዛላችሁ። 20 ነው። 20ን ከታች ትጽፋላችሁ ማለት ነው። ከዛ አሁን 15 ሲቀነስ 8 7 ነው። ከስር 20 አለች። 7 20ኛ ይሆናል መልሱ ማለት ነው። ያ ማለት መልሱ ሀ ነው ማለት ነው። አራተኛው ጥያቄ ደግሞ እንደዚህ ይላል። የሁለት ዛፎች ርዝመት 23.38 ሜትር እና 12.62 ሜትር ከሆነ የዛፎቹ ጠቅላላ ርዝመት ስንት ሜትር ይሆናል ይላል። ያ ማለት 23.38 ሜትርን እና 12.62 ሜትርን መደመር ነው ማለት ነው። ምክንያቱም ጠቅላላ ርዝመት ስለሆነ የተጠየቅ ነው። 23.38 ሲደመር 12.62 እዚህ ጋር ሲደምሩ እንዳትሳሳቱ መጠንቀቅ ያለባችሁ ነጥቦቹ እኩል ትይዩ መቀመጥ አለባቸው ከላይና ከታች። ኦኬ፣ አዛንፋችሁ የተለያየ ቦታ ላይ እንዳታስቀምጡ። ከዛ 8 ሲደመር 2 10 ነው። ዜሮን እንጽፍና 1 ይኖረናል። ከዛ 1 ሲደመር 3 4 ነው። 4 ሲደመር 6 10 ነው። አሁንም ዜሮን እንጽፍና 1 ይኖረናል። ከዛ እዚህ ጋር ነጥብ አለች። ነጥብ እናደርግና 1 ሲደመር 3 4 ነው። 4 ሲደመር 2 6 ነው። 6ን እንጽፋለን። መጨረሻ ላይ 2 ሲደመር 1 3 ስለሆነ 3ን እንጽፋለን። ጨረስን። መልሱ 36 ሜትር ነው ማለት ነው። ያ ማለት መልሱ መ ነው ማለት ነው። እንቀጥል። ከድር 3.75 እና 0.08ን አባዛ። ከድር ያገኘው ውጤት በክፍልፋይ ሲገለጽ ስንት ይሆናል ይላል። በክፍልፋይ ነው የተጠየቀው። የተሰጡት ቁጥሮች ግን የተሰጡት በአስርዮሽ ነው። ስለዚህ መጀመሪያ እነዚህን አስርዮሽ ቁጥሮች ወደ ክፍልፋይ እንለውጣቸው። 3.75 እና 0.08ን ማለት ነው። 3.75 ወደ ክፍልፋይ ሲቀየር እንዴት ነው የምናደርገው? ይኸውላችሁ ከነጥቡ በኋላ 2 ሆሄያት አይደል ያሉት። ስለዚህ በቃ በጣም በቀላሉ ለመስራት ኦቨር አድርጉና 100 አድርጉ። 100 አያችሁ 2 ዜሮ ስላለው ማለት ነው። ከዛ ነጥቧን አጥፏት። ስለዚህ በቃ 375 መቶኛ ሆነ ማለት ነው። ኦኬ 0.08ንም ተመልከቱ። 0.08ም ከነጥቡ በኋላ ስንት ቁጥሮች ነው ያሉት? 2 ቁጥሮች አይደል ያሉት። በቃ ኦቨር አድርጉና 100። ነጥቡን ታዲያ ምን አድርጉት? አጥፉት። ነጥቡን ብቻ ሳይሆን ዜሮውንም አጥፉት። ቁጥሩን ብቻ አስቀሩት። 8 ይሆናል። ስለዚህ 375 መቶኛ እና 8 መቶኛ ሆነ ማለት ነው። ሁለቱን ማባዛት ይሆናል። ስለዚህ ማንኛውም ክፍልፋይ እንደምናባዛው ላዕሉን ከላዕሉ ታህቱን ከታህቱ እናባዛለን። መጀመሪያ 375ን በ8 እናባዛለን። 375 ሲባዛ 8 ስንት ነው? 3000 አይደለ? ኦቨር እናደርግና ቀጥለን ደግሞ 100ን በ100 እናባዛለን። 100 ሲባዛ 100 10000። ከዛ በቃ ቶሎ ለመስራት እንዲመቸን 3ቱን ዜሮዎች በ3ቱ ዜሮዎች እናጣፋለን ከላይና ከታች ስላሉ። ማን ቀረ? 3/10 ቀረ። መልሱ በቃ 3/10 ነው ማለት ነው። ያ ማለት መልሱ ሀ ነው ማለት ነው። እንቀጥል። ስድስተኛው ጥያቄ እንደዚህ ይላል።
ከሚከተሉት አገላለጾች ውስጥ ትክክል የሆነው የቱ ነው ይላል። ኦኬ ሀ ላይ ምን ይላል? 1/4 እኩል ይሆናል 2.5% ይላል። 1/4 እና 2.5% እኩል ናቸው ወይ የሚለውን እናጣራለን። 1/4 ክፍልፋይ ነው። ወደ መቶኛ ወይም ወደ ፐርሰንት ለመለወጥ በአጭሩ በ100% ማባዛት ነው። በቃ በመቶ የምታባዙት ለአሉን ነው። እሺ 1 ሲባዛ 100 ነው። ከስር 4 አለች 4 ከዛ ፐርሰንት ምልክት አለች። ስለዚህ 100 ሲካፈል ለ4 ሆነ። 100 ሲካፈል ለ4 ደግሞ 25 ነው። 25% ሆነ ማለት ነው። ስለዚህ 1/4 25% ነው እንጂ 2.5% አይደለም። ስለዚህ ይሄ ትክክል አይደለም ማለት ነው። ለደግሞ እንደዚህ ይላል 1/8 እኩል ይሆናል 1.25% ይላል። ይህም በሰራንበት መንገድ እናጣራው እስኪ። 1/8 ሲባዛ 100% ማድረግ ነው ወደ መቶኛ ለመለወጥ። ኦኬ ከዛ ይህንን 108 ማለት ነው ፐርሰንት አለ። 100 ለ8 ስታካፍሉት 12.5 ነው። ስለዚህ 12.5% ነው የሚመጣው። እዚህ ጋር ግን 1/8 እኩል ይሆናል 1.25% ስለሆነ ያለው ለም ትክክል አይደለም ማለት ነው። ሐመር ደግሞ እንደዚህ ይላል 1/2 እኩል ይሆናል 5% ይላል። ይህንንም እስኪ ይህን ክፍልፋይ ወደ መቶኛ እንለውጠውና እናጣራ። ሲባዛ 100% አይደል? 1/2 ወደ መቶኛ ለመለወጥ በ100% ማባዛት ነው። 1 ሲባዛ 100 ነው። ከስር 2 አለች 2%። 100 ሲካፈል ለ2 ሆነ። 100 ሲካፈል ለ2 50 ነው። 50% ነው የሚመጣው። እዚህ ጋር ግን 1/2 5% ነው የሚለን። ነገር ግን 1/2 50% ነው እንጂ 5% አይደለም። ስለዚህ ሐመር ውሃም ትክክል አይደለም። መነው ሊሆን የሚችለው ማለት ነው መልሱ። ግን እናጣራው። ደግሞ 3/4 እኩል ይሆናል 75% ይላል። 3/4 ወደ መቶኛ ለመለወጥ ምንድነው የምናደርገው? በ100% ማባዛት። ኦኬ 3 ሲባዛ 100 300 ነው። ከስር 4 አለች ፐርሰንት። 300 ሲካፈል ለ4 75 ነው ፐርሰንት። ስለዚህ በትክክል 3/4 እና 75% እኩል ናቸው። ስለዚህ ነው መልሱ ማለት ነው። 7ኛው ጥያቄ ደግሞ እንደዚህ ይላል አልጀብራዊ መግለጫ ሸ ሲደመር 5 ቀ ሲደመር ሸ ሲቀነስ 2 ቀ ሲቀነስ 2 ሸ ሲቃለል ውጤቱ የቱ ይሆናል ይላል። ኦኬ ይህንን አልጀብራዊ መግለጫ ለማቃለል የመጀመሪያው ስራ ምንድን ነው? ተመሳሳይ ቁሞችን መሰብሰብ ነው አይደለ? እዚህ ጋር ተመሳሳይ ቁሞች እነማን ይታያቸዋል? ይሄው ሸ አለች፣ እዚህ ጋር ደግሞ ሲቀነስ 2 ሸ አለች፣ እዚህ ጋርም ሸ አለች። አሁን እቺ ሸ ሲደመር ሸ ሲቀነስ 2 ሸ እነዚህ ሶስቱ ተመሳሳይ ቁሞች ናቸው። በሌላ አነጋገር መደመርና መቀነስ የሚችሉ ናቸው። ሸ ሲደመር ሸ ሲቀነስ 2 ሸ ይኸው አንድ ላይ ያሰባሰብ ናቸው ማለት ነው። እዚህ ጋር ደግሞ 5 ቀና 2 ቀ ተመሳሳይ ቁሞች ናቸው። ወደ አንድ ቦታ እናሰባስባቸዋለን ማለት ነው። ሲደመር 5 ቀ ከዛ እዚች ጋር ሲቀነስ 2 ቀ ከነ ምልክቷ ነው። እሺ ወደ አንድ ቦታ የምናመጣት ሲቀነስ 2 ቀ ማድረጋችሁን አትርሱ። 2 ቀ ብቻ ሳይሆን ማሰብ ያለባችሁ ከፊቷ ያለችው ምልክት ምንድን ነች? ሲቀነስ ነች ወይ? ሲቀነስ ከሆነች ሲቀነስ 2 ቀ አድርጋችሁ ነው የምታመጧት። ሲደመር ከሆነች ደግሞ እንዳለ ነው የምትጽፉት ማለት ነው። ኦኬ ሸ ሲደመር ሸ ይሄ ማለት በነገራችን ላይ ከሸ በፊት አንድ አለች። አንድ ሸ ሲደመር አንድ ሸ እንደማለት ነው። ኦኬ አንድ ሸ ሲደመር አንድ ሸ 2 ሸ ይሆናል አይደል? ከዛ እዚህ ጋር ሲቀነስ 2 ሸ አለ። እዚህ ጋር ደግሞ ሲደመር 5 ቀ ሲቀነስ 2 ቀ አለ። ኦኬ አሁን 2 ሸ ሲቀነስ 2 ሸ ያው 2 ሲቀነስ 2 0 ስለሆነ ይጣፋሉ ማለት ነው። እዚህ ጋር ማን ቀረ? 5 ቀ ሲቀነስ 2 ቀ ያ ማለት 5 ሲቀነስ 2 3 ስለሆነ 3 ቀ ነው መልሱ ማለት ነው። ያ ማለት መልሱ ሀ ነው ማለት ነው። እንቀጥል። አንድ ያልታወቀ ቁጥር በ3 ተባዝቶ 7 ሲደመርበት 22 ቢሆን ያልታወቀው ቁጥር ስንት ነው ይላል። ኦኬ እንዲህ ያሉ የቃላት ፕሮብሌሞች ሲሰጣችሁ ጥያቄውን ረጋ ብሎ ማንበብ ነው ትልቁ ቁልፍ ነገር። ይኸውላችሁ አንድ ያልታወቀ ቁጥር ሲል እዚህ ጋር ቁሙና ያልታወቀ ቁጥርን በፊደል ነው አይደል? በተለዋዋጭ ነው የምንወክለው። ስለዚህ ያንን ያልታወቀ ቁጥር እናንተ ረበሉት። ከፈለጋችሁ የፈለጋችሁትን ፊደል መስጠት ትችላላችሁ። ከዛ በ3 ተባዝቶ ሲል ረ ሲባዛ 3 ማለት ነው። ከፈለጋችሁ ደግሞ 3 ሲባዛ ረ 3 ረ ብላችሁ ባጭሩ መጻፍ ትችላላችሁ። 3 ረ ማለት 3 ሲባዛ ረ ወይም ረ ሲባዛ 3 ማለት ስለሆነ ያው ነው። ኦኬ ከዛ 7 ሲደመርበት ይላል። ያ ማለት ሲደመር 7 ማለት ነው። ከዛ 22 ቢሆን ይላል። ያ ማለት እኩል ይሆናል 22 ማለት ነው። ሲምፕል አያችሁ።
ልክ እንደዚህ የከፋፈላችሁ በማንበብ በእኩልነት አረፍተ ነገር ልክ እንደዚህ ማስቀመጥ አለባችሁ። መጀመሪያ እንደዚህ ካስቀመጣችሁት የመልሱን ከ50% በላይ አግኝታችሁታል ማለት ነው። ከዚህ በኋላ ረን መፈለግ ነው። በጣም ቀላል ነው። ረ ብቻዋ እንድትቀር መጀመሪያ ሲደመር 7ን አጥፉላት። ኦኬ ሲደመር 7 እንዲጠፋ እናንተ ተቃራኒውን ነው አይደል የምታስቀምጡት። ሲቀነስ 7 ታደርጋላችሁ። ለምንድን ነው ያደረጋችሁት? ቢኮዝ 7 ሲቀነስ 7 0 ስለሚሆን። ሲቀነስ 7 ቢሆን ኖሮ ደግሞ እናንተ ደግሞ ሲደመር 7 ታደርጋላችሁ። ተቃራኒውን ነው የምታደርጉት። ኦኬ ከዛ በዚህም በኩል ሲቀነስ 7 ማድረግ አለባችሁ። ከእኩል ይሆናል በግራ በኩል ያደረጋችሁትን ከእኩል ይሆናል በቀኝ በኩልም ግዴታ ማድረግ አለባችሁ። አሁን 7 ሲቀነስ 7 0 ስለሆነ ይሄ ይጣፋል። ስለዚህ በግራ በኩል 3 ረ ብቻ ቀረ ማለት ነው። እኩል ይሆናል 22 ሲቀነስ 7 ደግሞ ስንት ነው? 15። አሁን ደግሞ 3 ሲባዛ ረ ማለት ነው። ስለዚህ ረ ብቻዋ እንድትቀር ሲካፈል 3 ታደርጋላችሁ። ኦኬ የሲባዛ ተቃራኒ ሲካፈል ስለሆነ ማለት ነው። እቺ ሲካፈለች ኦቨር 3 በዚህም በኩል ኦቨር 3 ታደርጋላችሁ ማለት ነው። ኦኬ 3 ያጠፋታል። ረ አሁን ብቻዋን ቀረች ማለት ነው። ስለዚህ ረ እኩል ይሆናል 15 ሲካፈል ለ3 5 ሆነ። ጨረሳችሁ። የረ ዋጋ 5 ነው። ያ ማለት መልሱ መ ነው ማለት ነው። 9ኛው ጥያቄ እንደዚህ ይላል። በአንድ ክፍል ውስጥ የሚማሩ ተማሪዎች ዕድሜ ቀጥሎ በቀረበው ባር ግራፍ ተገልጿል ይላል። ባር ግራፉ የምትመለከቱት ነው። በጠቅላላ የክፍሉ ተማሪዎች ብዛት ስንት ነው ይላል። እንግዲህ ባር ግራፉ ላይ ይሄኛው አግዳሚው መስመር የተማሪዎቹን ዕድሜ ነው የሚያሳየው። ቋሚው ደግሞ መስመር የተማሪዎቹን ብዛት ነው የሚያሳየው። ስለዚህ እንመጣና 11 ዓመት የሆናቸው ልጆች ስንት ነው ብዛታቸው ለማለት በዚህ በኩል እናያለን። ባሯ የምትቆምበት ቦታ ጋር እንሄድና በዚህ በኩል ስንመለከት 6 ናቸው። 11 ዓመት የሆናቸው ልጆች 6 ናቸው። እሱን እናያለን። ቀጥሎ ደግሞ 12 ዓመት የሆናቸው ልጆች ስንት እንደሆኑ ባሩ የሚቆምበት ጋር እንሄድና ቁጥሩን እንመለከተዋለን። 8 ይላል። ስለዚህ ሲደመር 8 እንላለን። ከዛ ሲደመር 13 ዓመት የሆናቸው ልጆች ደግሞ ባሩ የሚቆምበት ጋር እንሄድና ወደ ጎን ስናነብ 7 ናቸው። ስለዚህ 7 እንላለን። ሲደመር መጨረሻ ላይ ደግሞ 14 ዓመት የሆናቸው ልጆች ባሩ የሚቆምበት ይሄ ነው። ወደ ጎን ሄደን ቁጥሩን ስናነብ 3 ነው። ሲደመር 3 እናደርጋለን ማለት ነው። አሁን እነዚህን መደመር ነው። 6 ሲደመር 8 14 ነው። ሲደመር 7 21 ነው። ሲደመር 3 24 ነው። ስለዚህ አጠቃላይ የተማሪዎቹ ብዛት 24 ስለሆነ መልሱ ለ ነው ማለት ነው። እንቀጥል። 2 ባለነጠብጣብ ኪዩቦች ወደ ላይ ሲፈነጠሩ ተደምረው 7 የሚሰጡ ቁጥሮችን የማግኘት እድላችን ስንተኛ ነው ይላል። ኦኬ ይሄ የመሆን እድል ነው ጥያቄው። የመሆን እድል የሚሰራው በዚህ ቀመር ነው። የውሱን ክስተት ብዛት ሲካፈል የአጠቃላይ ክስተት ብዛት። አንድ ኪዩብ ስንት ገጾች አሉት? አንድ ኪዩብ 6 ገጾች አሉት አይደል? 2 ኪዩቦችን ስታፈናጥሩ ግን ወደ ላይ የአጠቃላይ ክስተት ብዛት 6 ሲባዛ 6 ይሆናል ማለት ነው። ኦኬ 6 ሲባዛ 6 36 ይሆናል። 36 የአጠቃላይ ክስተት ብዛት ይሆናል። የውሱን ክስተት ብዛት ደግሞ ከ36ቱ አጠቃላይ ሊሆኑ ከሚችሉት እድሎች ውስጥ ሲደመሩ 7 የሚሰጡት ስንት ናቸው ነው። 1 እና 6 ቢወጡ 7 ይሰጣሉ አይደለ? 2 እና 5 ቢወጡ 7 ይሰጣሉ። ኦኬ 3 እና 4 ቢወጡ አሁንም 7 ይሰጣሉ። ያ ማለት ምንድን ነው? አንደኛው ኪዩብ 1 ወጥቶ ሁለተኛው ኪዩብ ደግሞ 6 ቢወጣ አንድ ላይ ሲደመሩ 7 ይሰጣሉ ለማለት ነው። 2 እና 5 ቢሆኑ 7 ይሰጣሉ። 3 እና 4ም 7 ይሰጣሉ ማለት ነው። ኦኬ ሌላስ? 4 እና 3 ቢሆኑ 7 ይሰጣሉ። እንደገና 5 እና 2 ቢወጡ 7 ይሰጣሉ። አሁንም 6 እና 1 ቢወጡ ተደምረው 7 ነው የሚሰጡት። ስለዚህ 7 ሊሰጡ የሚችሉት የእነዚህ ድምር ናቸው። ስንቆጥረው ደግሞ 1 2 3 4 5 6። ስለዚህ የውሱን ክስተት ብዛት 6 ነው ማለት ነው። የውሱን ክስተት ብዛት 6 ነው ኦቨር የአጠቃላይ ክስተት ብዛት ደግሞ 6 ሲባዛ 6 36 ነው። 6 36ኛ ነው መልሱ ማለት ነው። ነገር ግን ይሄ መቃለል ይችላል። ሁለቱንም በ6 ስታካፍሉ ይሄ 1 ይሆናል፣ ይሄ ደግሞ 6 ይሆናል። ስለዚህ የመጨረሻው መልስ 1/6ኛ ነው ማለት ነው። ያ ማለት መልሱ ሐመር ውሃ ነው ማለት ነው። እንቀጥል። ቀጥሎ የቀረበው ጠጣር ምስል ምን ተብሎ ይጠራል ይላል። ይሄ በአጭሩ ፕሪዝም ነው የሚባለው። ስለዚህ መልሱ ለ ነው። ፕሪዝም ማለት 2 መሰረቶች ያሉት ጠጣር ምስል ነው። አሁን ይህንን ምስል ብትመለከቱት የላይኛው ጎነ 3 እና የታችኛው ጎነ 3 የዚህ የፕሪዝሙ 2 መሰረቶች ናቸው።
ስለዚህ ስፔሲፊካሊ ሲጠራ ጎነ ሶስታዊ ፕሪዝም ይባላል። የፕሪዝምና የፒራሚድ መሰረታዊ ልዩነት ፕሪዝም ሁለት መሰረቶች ያሉት ጠጣር ምስል ሲሆን ፒራሚድ ግን አንድ መሰረት ብቻ ያለው ጠጣር ምስል ነው። 12ኛውን ጥያቄ እንስራው። ዝርግ አንግል ሲገመስ ልኬቱ ምን ያህል ይሆናል ይላል። ዝርግ አንግል ማለት በአጭሩ 180 ዲግሪ ማለት ነው። ሲገመስ ማለት ለሁለት እኩል ሲከፈል ማለት ነው። ስለዚህ 180 ዲግሪ ለሁለት ስታካፍሉት 90 ዲግሪ ስለምታገኙ መልሱ ሐመር ውሃ ነው ማለት ነው። 13ኛውን ጥያቄ እንስራ። የአንድ ካሬ ስፋት 100 ካሬ ሜትር ቢሆን የካሬው የአንዱ ጎን ርዝመት ስንት ሜትር ነው ይላል። ኦኬ ካሬ ላይ ስፋትን እንዴት ነው የምትሰሩት? ስፋት እኩል ይሆናል ርዝመት ሲባዛ ርዝመት አይደል? ርዝመት ርቢ 2 ማለትም ትችላላችሁ። ስፋቱ ተሰጥቷል። ስንት ተብሎ? 100 ተብሎ ተሰጥቷል። ስለዚህ 100ን የሚሰጣችሁ የትኛው ቁጥር ከራሱ ጋር ተባዝቶ ነው? ርዝመት ሲባዛ ርዝመት አንድ አይነት ቁጥሮች መሆን አለባቸው ማለት ነው። ስለዚህ 100ን የምታገኙት የትኛውን ቁጥር ከራሱ ጋር ስታባዙ ነው ብላችሁ በአእምሯችሁ አስባችሁ ቶሎ መስራት ትችላላችሁ። 10 አይደለ? 10ን ከራሱ ጋር ባባዛው 100 አገኛለሁ። ስለዚህ መልሱ 10 ነው ማለት ነው። ይህንን ከፈለጋችሁ በብቸኛ ትንትን ገልጻችሁ መልሱ ማግኘት ትችላላችሁ። በብቸኛ ትንትን እንግለጸው እስኪ። ይሄ በሁለት ስንት ይሆናል? 50 አይደለ? 50 በሁለት 25 ይሆናል። 25 በሁለት አይካፈልም፣ በአምስት ግን ይካፈላል። በ5 ይሆናል። አሁን በብቸኛ ትንትን ስንገልጸው 2 ሲባዛ 2 ሲባዛ 5 ሲባዛ 5 ይሆናል ማለት ነው አይደል? 2 ሲባዛ 2 ሲባዛ 5 ሲባዛ 5 ይሆናል። አሁን እኩል እናደርጋቸው እስኪ። 2 ሲባዛ 5 እና 2 ሲባዛ 5 ናቸው አይደለ? እኩል ስናደርጋቸው 2 ሲባዛ 5ን በዚህ በኩል እንጻፈው። ከዛ እንደገና 2 ሲባዛ 5 እኩል አደረግናቸው ማለት ነው። 2 ሲባዛ 5 ስንት ነው? 10። ይሄኛውም 2 ሲባዛ 5 ስንት ነው? 10። ስለዚህ በቃ ያችሁ 10 ሲባዛ 10 ነው ማለት ነው። ማንን የሚሰጣችሁ? 100ን የሚሰጣችሁ። ስለዚህ ርዝመት 10 ሜትር ነው ማለት ነው። ያ ማለት መልሱ ለነው ማለት ነው። እንቀጥል። ርዝመቱ 5 ኪሎ ሜትር እና ወርዱ 15 ሜትር የሆነን መንገድ አስፋልት ለማልበስ በቀን 500 ሜትር ርዝመት ያለው አስፋልት ይሰራል። መንገዱን ሙሉ በሙሉ አስፋልት ለማልበስ ስንት ቀን ይፈጃል ይላል። ኦኬ በጣም ቀላል። ርዝመቱ 5 ኪሎ ሜትር ነው ይላል አይደለም? በቀን 500 ሜትር ነው የሚሰራው። ስለዚህ በቃ 5 ኪሎ ሜትርን ለ500 ሜትር ማካፈል ማለት ነው። 5 ኪሎ ሜትር ግን ስንት ሜትር ማለት ነው? 5 ኪሎ ሜትር ማለት 5000 ሜትር ማለት ነው። ምክንያቱም 1 ኪሎ ሜትር 1000 ሜትር ስለሆነ 5 ኪሎ ሜትር ደግሞ 5000 ሜትር ነው። ሲካፈል 500 ሜትር እናደርጋለን ማለት ነው። ምድባቸውን አንድ አይነት ማመሳሰል ስላለብን አሁን እዚህ ጋር ምድባቸው ተለያይቶ ነው የተቀመጠው። ይሄ በኪሎ ሜትር ነው የተሰጠው፣ ይሄ ግን በሜትር ነው የተሰጠው። ስለዚህ እኛ ኪሎ ሜትርን ወደ ሜትር በመለወጥ ምድባቸውን በመጀመሪያ አንድ አይነት ማድረግ ይገባናል። ከዛ እናካፍለዋለን ማለት ነው። ይሄ ሜትር በሜትር ይጣፋል። ከዛ 5000 ሲካፈል በ500 ሁለቱ ዜሮች አጠፏቸዋል። 50 ሲካፈል በ5 10 ነው። ስለዚህ 10 ቀን ነው የሚፈጀው ማለት ነው። ያ ማለት መልሱ ሐመር ውሃ ነው ማለት ነው። እንቀጥል። ከሚከተሉት ሙሉ ቁጥሮች ውስጥ ለ6 ተካፋይ የሆነው የቱ ነው ይላል። ኦኬ ለ6 ተካፋይ የሆኑ ቁጥሮችን የምታጣሩበት መንገድ ምንድን ነው? በመጀመሪያ በ2 እንደሚካፈሉ ታጣራላችሁ። ቀጥላችሁ ደግሞ በ3 እንደሚካፈሉ ታጣራላችሁ። ቁጥሮቹ በ2ም በ3ም መካፈል ከቻሉ ብቻ ነው ለ6 ይካፈላሉ የሚባሉት። በአንዱ ተካፍለው በሌላው ግን ካልተካፈሉ ለ6 ይካፈላሉ አንላቸውም። ለምሳሌ በ2 ተካፍለው በ3 ግን መካፈል የማይችሉ ከሆነ ለ6 ይካፈላሉ አይባሉም። በ2ም በ3ም በሁለቱም የግዴታ መካፈል አለባቸው። ቁጥሮቹ በ6 ተካፋይ ናቸው እንድንላቸው ማለት ነው። እስኪ እናጣራ። ሀ ላይ 248 ይላል። 248 በ2 መካፈል ይችላል። እንዲሁ አይተን ማወቅ እንችላለን። ምክንያቱም የመጨረሻዋ ሆሄ 8 ስለሆነች። በ2 የሚካፈሉ ቁጥሮች መጨረሻ ላይ ቁጥራቸው 0፣ 2፣ 4፣ 6 እና 8 የሆኑ ናቸው። ስለዚህ ችኛዋ 8 ስለሆነች በ2 ይካፈላል ማለት ነው። የመጀመሪያውን መስፈርት አልፏል። ከዛ በ3 እንደሚካፈል ደግሞ የምናጣራው እያንዳንዱን ሆሄ ደምረን ነው። 2 ሲደመር 4 6፣ 6 ሲደመር 8 14 ነው። አሁን 14 ለ3 መካፈል ይችላሉ? አይችልም። 14ን ለ3 ስናካፍለው ቀሪ አለው አይደለ? 14 ሲካፈል ለ3 4 ጊዜ ይደርሳል። 4 ጊዜ 3 12 ነው። ከዛ 14 ሲቀነስ 12 2 አለ። ስለዚህ ቀሪ 2 አለው። 14 ለ3 ያለ ቀሪ መካፈል ስለማይችል
ይሄ 248ም ለ3 ያለ ቀሪ መካፈል አይችልም። ስለዚህ ምንም እንኳ ለ2 ቢካፈልም ለ3 ግን መካፈል ስላልቻለ 248 ለ6 መካፈል አይችልም ማለት ነው። ለጋር እንሂድ። 348 ይላል። 348 በ2 መካፈል ይችላል፣ ምክንያቱም የመጨረሻዋ ሆሄ 8 ስለሆነች። በ3ስ መካፈል ይችላል ወይ? ኦኬ፣ እሱን ለማጣራት እያንዳንዱን መደመር ነው ብለናል አይደል? 3 ሲደመር 4 7 ነው። 7 ሲደመር 8 ደግሞ 15 ነው። 15 ለ3 መካፈል ይችላል አይደል? ያለ ቀሪ ያ ይችላል። ምክንያቱም 15ን ለ3 ስታካፍሉት 5 ጊዜ ይደርሳል። 5 ጊዜ 3 15 ነው። 15 ሲቀነስ 15 0 ነው። ቀሪ የለም፣ ቀሪ 0 ነው። ስለዚህ ይሄ ቁጥር ለ3 ያለ ቀሪ ይካፈላል፣ ለ2ም ያለ ቀሪ ይካፈላል። ያ ማለት ለ6 ያለ ቀሪ የሚካፈለው ይሄ ቁጥር ነው ማለት ነው። ስለዚህ መልሱ ለነው ማለት ነው። 16ኛው ጥያቄ እንደዚህ ይላል። የ720 ብቸኛ ትንትን የሆነው የቱ ነው ይላል። ኦኬ 720ን በብቸኛ ትንትን መግለጽ ነው። በጣም ቀላል ነው ይሄ። 720ን መጀመሪያ እስኪ በሁለት ይካፈላል አይደለ? ያ በሁለት እንደሚካፈል ግልጽ ነው፣ ምክንያቱም የመጨረሻዋ ሆሄ 0 ስለሆነች። ቅድም እንዳልኳችሁ የመጨረሻ ሆሄያቸው ወይ 0 ወይ 2 ወይ 4 ወይ 6 ወይ 8 የሆኑ ቁጥሮች ሁሉ ለሁለት ያለ ቀሪ ይካፈላሉ። በሁለት መካፈል ይችላል። ስንት ይመጣል? 360። አሁንም 360 ለሁለት መካፈል ይችላል። ስንት ይሆናል? 180። 180ም አሁንም ለሁለት መካፈል ይችላል። ስንት ይሆናል? 90። 90ም ለሁለት መካፈል ይችላል። ስንት ሆነ? 45። አሁን አያችሁ 45 ለሁለት መካፈል አይችልም፣ ምክንያቱም የመጨረሻዋ ሆሄ 5 ስለሆነች። ለ3 ግን መካፈል ይችላል፣ ምክንያቱም 4 ሲደመር 5 9 ስለሆነ 9 ለ3 ያለ ቀሪ ስለሚካፈል 45ም ለ3 ያለ ቀሪ ይካፈላል ማለት ነው። 45ን ለ3 ስታካፍሉት ስንት ይመጣል? 15 አይደል? 15ም ለ3 መካፈል ይችላል። ለ3 ስታካፍሉት ስንት ይሆናል? 5። አሁን ጨርሰናል፣ ምክንያቱም ሁለቱም ቁጥሮች ብቸኛ ቁጥሮች ናቸው። ብቸኛ ቁጥሮች ማለት ሁለት አካፋይ ብቻ ያላቸው ቁጥሮች ናቸው። አንድና ራሳቸው ቁጥሮቹ ናቸው አካፋዮቻቸው። አሁን የምንፈልጋቸው ብቸኛ የሆኑትን ቁጥሮች ነው። ሁለት ብቸኛ ቁጥር ነች አይደል? አክቹዋሊ የመጀመሪያዋ ብቸኛ ቁጥር 2 ናት፣ ምክንያቱም አካፋዮቿ አንድና ራሷ 2 ብቻ ናቸው። ሁለትን እንፈልጋታለን ማለት ነው። 3ንም እንፈልጋታለን፣ ምክንያቱም 3ም ብቸኛ ቁጥር ናት። ለምን? 3ን የሚያካፍሉት አንድና ራሷ 3 ብቻ ስለሆኑ። ስለዚህ 3ንም እንፈልጋታለን። 5ንም እንፈልጋታለን፣ ምክንያቱም የ5 አካፋዮች አንድና ራሷ 5 ብቻ ስለሆኑ። ሌሎቹን ግን አንፈልጋቸውም፣ ምክንያቱም ብቸኛ ቁጥሮች ሳይሆኑ ተተንታኝ ቁጥሮች ስለሆኑ። አሁን 15 አያችሁ፣ ከአንድና ከ15 በተጨማሪ ሌሎች አካፋዮች አሏት። 3 ያካፍላታል፣ 5 ያካፍላታል። ስለዚህ ከአንድና ከራሷ ውጭ ሌሎች አካፋዮች ስላሏት 15 ተተንታኝ ቁጥር ነው እንጂ የምትባለው ብቸኛ ቁጥር አይደለችም። ስለዚህ አሁን አንፈልጋትም፣ ብቸኛ ቁጥሮቹን ብቻ ነው የምንፈልገው። አሁን 2 ስንት ጊዜ አለች? 4 ጊዜ አለች አይደለ? ይሄው 1 2 3 4። ስለዚህ እዚህ ጋር ትመጡና 2 ብላችሁ ርቢ 4 ትላላችሁ ማለት ነው። ሲባዛ 3 ስንት ጊዜ አለች? 2 ጊዜ አለች አይደለ? ስለዚህ 3ን ትጽፉና ርቢ 2 ትላላችሁ ማለት ነው። ከዛ ሲባዛ ብላችሁ 5 አንድ ጊዜ ብቻ ስላለች ራሷን ትጽፉታላችሁ። ጨረሳችሁ። ይኸው 2 ርቢ 4 ሲባዛ 3 ርቢ 2 ሲባዛ 5 ነው መልሱ ማለት ነው። ያ ማለት መልሱ ሐመር ውሃ ነው ማለት ነው። እንቀጥል። የ45 እና ሌላ ሙሉ ቁጥር ትልቁ የጋራ አካፋይ ትጋአ 9 ነው። የሁለቱ ቁጥሮች ትንሹ የጋራ ብዜት ትጋብ 90 ቢሆን ሁለተኛው ሙሉ ቁጥር ስንት ይሆናል ይላል። ኦኬ፣ እንዲህ አይነት ጥያቄዎችን ለመስራት እችን ፎርሙላ ማስታወስ አለባችሁ። ሀ ሲባዛ ለ እኩል ይሆናል ትጋአ ሲባዛ ትጋብ። ኦኬ፣ ሀና ለ ማለት ምንድን ናቸው? ሀና ለ ማለት የመጀመሪያውና ሁለተኛው ቁጥር ናቸው። ኦኬ፣ ሀ የመጀመሪያዋ ቁጥር ብትሆን ለ ደግሞ ሁለተኛው ቁጥር ናት ማለት ነው። ትጋአና ትጋብ ደግሞ ማለት የሁለቱ ቁጥሮች ትልቁ የጋራ አካፋይና ትንሹ የጋራ ብዜት ናቸው ማለት ነው። ስለዚህ የ45 እና ሌላ ሙሉ ቁጥር ይላል። ስለዚህ የመጀመሪያው ቁጥር ተሰጥቷል፣ ሀ ተሰጥታለች ማለት ነው። ስንት ናት? 45 ናት። ሲባዛ ሌላ ሙሉ ቁጥር ስለሚል ለ አልተሰጠም፣ ሲባዛ ለ ይሆናል፣ እኩል ይሆናል። ትጋአ ተሰጥቷል፣ ይኸው ትጋአ 9 ነው ይላል። ስለዚህ 9 እንላለን በትጋአ ቦታ፣ ሲባዛ ትጋብም ይኸው ተሰጥቷል 90 ይላል። ስለዚህ በትጋብ ቦታ 90 እንጽፋለን ማለት ነው። አሁን ለን ብቻዋን ለማግኘት ምንድን ነው የምናደርገው? ኦቨር 45 በዚህም በኩል ኦቨር 45 አይደል? ሲካፈል 45 ሲካፈል 45 ማለት ነው። አሁን 45ን ያጠፋል፣ ለብቻዋን ቀረች። ለእኩል ይሆናል 9 ሲባዛ 90 ኦቨር 45። አሁን እዚህ ጋር ይኸውላችሁ
መደዳውን አባስታችሁ ከምታካፍሉ ይልቅ በጣም ቀላሉ ዘዴ ምን መሰላችሁ? ማቃለል ነው። 90ንም 45ንም በ45 ማካፈል አይቻልም እንዴ? ይቻላል እኮ 45ን 90ንም ሁለቱንም በ45 ማካፈል ትችላላችሁ። 45 በ45 ያው አንድ ነው ይጠፋል። 90 ደግሞ በ45 ሲካፈል 2 ነው። ስለዚህ በቃ አያችሁ እንዴት እንደተቃለለ። አሁን ከእናንተ የሚጠበቀው 9ና 2ን ማባዛት ብቻ ነው። ከስር ያለችው አንድ ምንም የምትፈጥረው ለውጥ ስለሌለ እንተዋታለን። ስለዚህ 9ን በ2 ስናባዛ 18 ነው። ስለዚህ መልሱ 18 ነው ማለት ነው። ስለዚህ መልሱ ለ ነው ማለት ነው። እንቀጥል። የክፍልፋይ 32/176ኛ ዝቅተኛ ሂሳባዊ ቃል የቱ ነው ይላል። 32/176ኛ ነው የሚለው። ይህንን ወደ ዝቅተኛ ሂሳባዊ ቃል መለወጥ ማለት ነው። ይህን ለመስራት ቀላሉ ዘዴ እያጣፉ መቀጠል ነው። ኦኬ ስታጣፉ ግን ለአሉንም ታህቱንም በተመሳሳይ ቁጥር እያካፈላችሁ መሆን አለበት ግዴታ። ለአሉን በሌላ ታህቱን በሌላ ቁጥር እያካፈላችሁ ማጣፋት አይቻልም። ስለዚህ አሁን 32ም 176ም በሁለት እንደሚካፈሉ ግልጽ ነው። ምክንያቱም የመጨረሻ ሆሄያቸው እቺ 2 ነች፣ እቺ 6 ስለሆነች በሁለት ይካፈላሉ ማለት ነው ሁለቱን። 32ንም በ2 176ንም በ2 እናካፍል። ይሄ 16 ይሆናል በ2 ሲካፈል 32። 176 ደግሞ በ2 ሲካፈል 88 ይሆናል። ኦኬ በጣም ጥሩ። አሁንም ሁለቱም በሁለት መካፈል ይችላሉ። 16ንም በ2 88ንም በ2 ስናካፍል 16 8 ትሆናለች፣ 88 ደግሞ 44 ትሆናለች። አሁንም ሁለቱም በሁለት መካፈል ይችላሉ። 8 4 ትሆናለች በ2 ስትካፈል፣ 44 ደግሞ በ2 ስትካፈል 22 ትሆናለች። አሁንም ሁለቱም ይሄም በሁለት መካፈል ይችላሉ። 4 በ2 ሲካፈል 2 ይሆናል፣ 22 ደግሞ በ2 ሲካፈል 11 ይሆናል። ጨረስን። አሁን ከዚህ በኋላ ሁለቱንም በሁለት እናካፍል ብንል አንችልም። 2 በ2 መካፈል ይችላል፣ 11 ግን በ2 መካፈል አይችልም። በሌላም ቁጥር መካፈል አይችሉም። በ3 እናካፍል ብንል አይሆንም። 2 በ3 ያለ ቀሪ መካፈል ስለማይችል ማለት ነው። ስለዚህ የመጨረሻው መልስ 2 11ኛ ነው ማለት ነው። ያ ማለት መልሱ ሐመር ውሃ ነው ማለት ነው። እንቀጥል። 19ኛው ጥያቄ እንደዚህ ይላል። ከአክታሚ አስርዮሽ 0.125 ጋር እኩል የሆነው የቱ ነው ይላል። ኦኬ ስለዚህ ቁጥሩ ልክ እንደዚህ ነው። 0.125 ጋር እኩል የሆነው የቱ ነው የሚለው። ሀ 1/40 ይላል። 1/40 ክፍልፋይ ስለሆነ እስኪንን አስርዮሽ ቁጥር ወደ ክፍልፋይ እንለውጠውና ከ1/40 ጋር እኩል ነው ወይስ አይደለም የሚለውን እናጣራ። አስርዮሽ ቁጥሮችን ወደ ክፍልፋይ ለመለወጥ በጣም ቀላል ነው። ለምሳሌ 0.125ን ወደ ክፍልፋይ ስትለውጡ በመጀመሪያ ነጥቡን አጥፉት። 125 ይሆናል አይደለ? ከዛ ኦቨር አድርጉና ከነጥብ በኋላ ስንት ቁጥሮች ነው ያሉት? 3 ቁጥሮች አይደል ያሉት? ስለዚህ ኦቨር 1000 ነው የምታደርጉት። 1000 3 ዜሮዎች ስላሏት ማለት ነው። ስለዚህ 125 1000ኛ ሆነ ማለት ነው ባጭሩ። ሲምፕል። አሁን ማቃለል ትችላላችሁ ይሄንን። በአምስት ስታጣፉ 125 በ5 ሲካፈል 25 ይሆናል። 1000 ደግሞ በ5 ሲካፈል 200 ይሆናል። አሁንም በ5 መካፈል ይችላሉ። በነገራችን ላይ በ5 የሚካፈሉ ቁጥሮች የመጨረሻ ሆሄያቸው 5 ወይ 0 ነው። ማንኛውም ቁጥር የመጨረሻ ሆሄ ወይ 5 ወይ 0 ከሆነ በ5 ይካፈላል ማለት ነው። በ5 ማካፈል እንችላለን። 25 በ5 5 ነው። ኦቨር 200 በ5 ደግሞ 40 ነው። አሁንም እነዚህ ሁለቱን በ5 እናካፍላቸው። የላይኛው 1 ይሆናል። የታችኛው ደግሞ 40 ሲካፈል 5 8 ይሆናል። ስለዚህ የመጨረሻው መልስ 1/8ኛ ይሆናል። እዚህ ላይ ግን 1/40 ብሎን የነገረን፣ ስለዚህ ሀ ትክክል አይደለም ማለት ነው። ለጋር ስንሄድ ደግሞ 0.125 ከ1.25% ጋር እኩል ነው የሚለለ። ይሄ አስርዮሽ ቁጥር ነው። ወደ መቶኛ ወይም ወደ ፐርሰንት ስንለውጥ ምንድን ነው የምናደርገው? በቀላሉ አስርዮሽ ቁጥሮችን ወደ መቶኛ ለመለወጥ በቃ ነጥቡን 2 ወደፊት አንቀሳቅሱ። 1 2 ስጨርሱ ነጥብ አድርጉበት። ከዛ ከፊቱ የፐርሰንት ምልክት ስጡ። ጨርሳችኋል። መልሱ ስንት ነው? 12.5% ነው ማለት ነው። ስለዚህ ከ0.125 ጋር እኩል የሆነው 12.5% ነው እንጂ 1.25% አይደለም። ስለዚህ ለም ትክክለኛ አይደለም ማለት ነው። ሐመር ውሃ 125% ይላል። ይሄም ልክ አይደለም። ምክንያቱም ኦልሬዲ እዚህ ጋር ሰርተነዋል። 12.5% ነው እንጂ 125% አይደለም። መ ደግሞ 1/8ኛ ይላል። ትክክል። ምክንያቱም መጀመሪያ ላይ ከ0.125 ጋር እኩል የሆነ ክፍልፋይ 1/8ኛ ነው ብለን ኦልሬዲ ሰርተናል። ስለዚህ ትክክለኛው መልስ መ ነው ማለት ነው። እንቀጥል። አንድ ነጋዴ ቴሌቪዥን በ12000 ብር ገዝቶ
በ15000 ብር ቢሸጥ የነጋዴው ትርፍ በፐርሰንት ስንት ይሆናል ይላል። ኦኬ ነጋዴው መጀመሪያ በስንት ብር ነው የገዛው? በ12000 ብር አይደለ? ኦኬ የሸጠውስ በስንት ብር ነው? በ15000 ብር። ስለዚህ በብር ስንት ነው ያተረፈው? 15000 ብር ከሸጠ መጀመሪያ 12000 ብር ከገዛው 15000 ሲቀንስ 12000 ስንት ይሆናል ማለት ነው? 3000 ይሆናል ማለት ነው። ስለዚህ ነጋዴው በብር ያተረፈው 3000 ብር ነው። የተጠየቅነው ግን በፐርሰንት ስለሆነ 3000 ካላችሁ በኋላ ኦቨር ታደርጉና መጀመሪያ የተገዛበት ዋጋ 12000 አይደለ? ከስር መጻፍ ያለባችሁ ሁሌም ቢሆን የመጀመሪያውን ዋጋ ነው። ኦቨር 12000 ታደርጋላችሁ ማለት ነው። ከዛ በኋላ ወደ ፐርሰንት ቀይሩ ስለሆነ ሲባዛ 100% ማድረጋችሁን መርሳት የለባችሁም። አሁን እነዚህ እነዚህን ሶስት ዜሮዎች ማጥፋት ይችላሉ። እያቃለላችሁ መስራት በጣም በፍጥነት መልሱ ላይ እንድትደርሱ ስለሚያደርጋችሁ እያቃለላችሁ መስራትን ምረጡ። እንደዚህ መደዳውን እያባዛችሁ ከዛ ከምታካፍሉ ይልቅ ሁሌም ቢሆን ማቃለልን ምርጫችሁ አድርጉ። እሺ አሁንም በሶስት ሁለቱን ማካፈል እንችላለን አይደለ? ይሄ በ3 ሲካፈል 1 ይሆናል። ይሄ ደግሞ በ3 ሲካፈል 4 ይሆናል። ስለዚህ ከላይ 1 እና 100 ብቻ ቀሩ። ያ ማለት ባጭሩ 100 ኦቨር ከስር 4 ነው ያለው ማለት ነው ፐርሰንት ይሆናል። 100 ሲካፈል ለ4 ስንት ሆነ ማለት ነው? 25። ስለዚህ 25% ነው ማለት ነው መልሱ። ያ ማለት መልሱ ሀ ነው ማለት ነው። እንቀጥል። የስሌት 3.25 ሲካፈል 25/8ኛ ውጤት ስንት ነው ይላል። ኦኬ በጣም ጥሩ። በመጀመሪያ 3.25 እና 25/8ኛ ይሄኛው አስርዮሽ ቁጥር ነው። ይሄ ደግሞ ክፍልፋይ ነው። ስለዚህ እንዲቀለን መጀመሪያ እችኛዋን አስርዮሽ ቁጥር ወደ ክፍልፋይ እንለውጣት። 3.25 አስርዮሽ ቁጥር ነው። ወደ ክፍልፋይ ለመለወጥ በጣም በቀላሉ ነጥቡን ታጠፉና ኦቨር 100 ማድረግ ነው። ምክንያቱም ከነጥቡ በኋላ ሁለት ቁጥሮች ስለሆኑ ያሉት ኦቨር አድርጋችሁ 100 ነው የምታደርጉት። 100 2 0 ስላላት ከነጥቡ በኋላ አንድ ቁጥር ብቻ ቢሆን ኖሮ ኦቨር አድርጋችሁ 10 ነበር የምታደርጉት። ከነጥብ በኋላ 3 ቁጥሮች ደግሞ ካሉ ኦቨር አድርጋችሁ 1000 ነው የምታደርጉት። ኦኬ ይሄን እንዳትረሱ። ስለዚህ 325 መቶኛ አድርገን ወደ ክፍልፋይ ለወጥ ነው ሲካፈል 25/8ኛ ማለት ነው። ኦኬ በጣም ጥሩ። አሁን ክፍልፋዮችን ለማካፈል ቀላሉ ዘዴ ክሪስ ክሮስን መጠቀም ነው። 325ን በ8 ታበዛላችሁ። መጀመሪያ 325 ሲባዛ 8 ይሆናል። ከዛ ኦቨር ታደርጉና ሲካፈል መሀል ላይ ሲካፈል ስላለች ማለት ነው። ቀጥላችሁ ደግሞ 100ን በ25 ታባዛላችሁ። 100 ሲባዛ 25 ይሆናል። አሁን ቅድምም እንዳልኳችሁ መደዳውን ከመስራት ይልቅ እያቃልላችሁ መስራት በጣም ጥሩ ሀሳብ ነው። 325 እና 25 ሁለቱም በ25 መቃለል ይችላሉ። ኦኬ 325ን በ25 ስታጣፉ 13 ይሆናል። 25 ደግሞ በ25 1 ይሆናል። እንዴት እንደቀለለ እያያችሁ ነው አይደል? 8 እና 100ንም በአራት ማጣፋት ትችላላችሁ። 8ን በ4 ስታካፍሉት 2 ይሆናል። 100ን ደግሞ በ4 ስታካፍሉት 25 ይሆናል። ልብ በሉ ይኸውላችሁ እያጣፋውኝ ያለሁት መሀል ላይ ሁለቱም ጋር ማባዛት ስለሆነ ነው። መደመርና መቀነስ ቢሆን ኖሮ ዝም ብላችሁ ማጣፋት ትችላላችሁ ማለት አይደለም፣ አይቻልም። ግን ማባዛት እስከሆነ ድረስ ከላይና ከታች ያሉትን በተመሳሳይ ቁጥር እያካፈላችሁ ማጣፋት መብታችሁ ነው። ኦኬ አሁን ከላይ ማንቀረ 13 እና 2። ስለዚህ 13 ሲባዛ 2 ስንት ነው? 26 ኦቨር ከታችስ ማንቀረ 25 ሲባዛ 1 ራሱ 25 ነው። ስለዚህ 26 25ኛ ሆነ ማለት ነው። አሁን ይሄ ክፍልፋይ ነው አይደለ? 26 25ኛ ጨርሰናል፣ ግን በክፍልፋይ ነው ያገኘ ነው። ምርጫው ላይ ግን በአስርዮሽ ቁጥር ስለሆነ የተሰጠው እኛ ይሄንን ክፍልፋይ ወደ አስርዮሽ ቁጥር ቀይረን እናስቀምጠው። ክፍልፋይን ወደ አስርዮሽ ለመለወጥ ምንድን ነው የምታደርጉት? ማካፈል አይደል? 26 25ኛ ነው። 26ን በ25 ማካፈል ማለት ነው። 26 ሲካፈል ለ25 26 ለ25 ታካፍሉ ስንት ጊዜ ይደርሳል? አንድ ጊዜ። አንድ ጊዜ 25 ከዛ 26 ሲቀነስ 25 ስንት ይቀራቸዋል? 1። ከዛ አሁን ለአንድ ዜሮን ሰጥቼ 10 ላድርገው። ከላይስ ምን ላድርግ? ነጥብ አይደል? ነገር ግን አሁንም 10 ከ25 ስለሚያንስ እንደገና ሌላ ዜሮ ልስጠውና 100 ላድርገው። ሌላ ዜሮ ስሰጥ እዚህ ጋም ከነጥብ በኋላ ዜሮ አድርጋለሁ ማለት ነው። አሁን 100 ሲካፈል ለ25 ሆነ 4 ጊዜ ይደርሳል። 4 ጊዜ 25 100 ይሆናል። 100 ሲቀነስ 100 ዜሮ ስለሆነ ጨረስን ማለት ነው። ያ ማለት መልሱ 1.04 ነው ማለት ነው። ስለዚህ መልሱ ለነው ማለት ነው። እንቀጥል።
22ኛው ጥያቄ እንደዚህ ይላል። የመቁጠሪያ ቁጥር 2,010,000 በ10 ርቢ ብዜት ሲገለጽ ስንት ይሆናል ይላል። ኦኬ 2 ሚሊዮን በመጀመሪያ እስኪ ቁጥሩን እንጻፈው። 2,010,000 ይላል አይደል? ይህንን ሙሉ ቁጥር በ10 ርቢ በቀላሉ ለመግለጽ ምንድን ነው የምናደርገው? በአንድና በ10 መካከል ያለ ቁጥር ላይ እስክንደርስ ድረስ ወደኋላ መሄድ። ኦኬ አንድ ወደኋላ ሄድን። በአንድና በ10 መካከል ያለ ቁጥር ላይ እስክንደርስ ድረስ ነው ያልኳችሁ። እስካሁን አልደረስንም አይደል? አሁን እዚህ ጋር ለምሳሌ ብንቆም ነጥቧን እዚህ ጋር ብናረጋት 201 ሊሆን ነው። 201 ደግሞ ከ10 ይበልጣል። ያ አይቻልም። ሁሌም ቢሆን አንድና ከአንድ በላይ ከ10 ደግሞ በታች የሆነ ቁጥር ላይ ነው መቆም የምንችለው። ስለዚህ መሄዳችንን እንቀጥላለን። እዚህ ጋርም አሁን ብንቆም 20 ላይ ነው የምንቆመው። ከ10 ይበልጣል፣ አይቻልም። ስለዚህ መሄዳችንን እንቀጥል። እዚህ ጋር ግን መቆም አለብን አይደል? ምክንያቱም ነጥቧን እዚህ ጋር ብናደርጋት 2 ላይ ነው የቆምነው። 2 ደግሞ በአንድና በ10 መካከል ያለ ስለሆነ ግዴታ እዚህ ጋር ነው መቆም ያለብን ማለት ነው። ስለዚህ 2.01 ይሆናል። ከዚህ ከአንድ በኋላ ያሉት ዜሮች አያስፈልጉንም። ስለዚህ ሲባዛ እናደርግና 10 እንልና ስንት ወደ ኋላ ሄድን? 1 2 3 4 5 6 ሄደን የለ። ስለዚህ ርቢ 6 እንላለን ማለት ነው። ጨረስን። 2.01 ሲባዛ 10 ርቢ 6 ይሆናል ማለት ነው። ያ ማለት መልሱ መ ነው ማለት ነው። እንቀጥል። 23ኛው ጥያቄ እንደዚህ ይላል። ከስብስብ 0 1 3 4 5 6 ውስጥ የያለ እኩልነት አረፍተ ነገር 2,000 ሲደመር 6 ያንሳል 12 መፍትሄ የትኞቹ ናቸው ይላል። 2,000 ሲደመር 6 ያንሳል 12 ነው የሚለው። መጀመሪያ ሲደመር 6ን ማጥፋት አለብን አይደል? ሲደመር 6 እንዲጠፋ ምን እናድርግ አልኳችሁ ቅድም። ሲቀነስ 6 በዚህም በኩል ሲቀነስ 6 ማድረግ። 6 ሲቀነስ 6 0 ስለሆነ ይሄ ይጠፋል። 2,000 በግራ በኩል ብቻውን ቀረ ማለት ነው። ያንሳል 12 ሲቀነስ 6 ነው። አሁን ደግሞ 2 መጥፋት አለባት። ታርጌታችን ሸን ብቻዋን ማስቀረት ነው። አሁን ደግሞ 2ን እናጥፋላት። 2 እንዲጠፋ ምን እናደርግ? ሲካፈል 2 በዚህም በኩል ሲካፈል 2 2ን ያጠፋል። ሸ ብቻውን ቀረች ማለት ነው። ሸ ያንሳል 6 ሲካፈል 2 3። ስለዚህ ከ3 ያነሱ ቁጥሮች ናቸው መፍትሄ መሆን የሚችሉት። ያ ማለት 0 1 እና 2 ናቸው መፍትሄዎቹ ማለት ነው። ነገር ግን እዚህ ስብስብ ውስጥ 2 የለችም። ስለዚህ መልስ መሆን የሚችሉት 0 እና 1 ብቻ ናቸው። ከስብስቡ መምረጥ ስላለብን ማለት ነው። ያ ማለት መልሱ ሀ ነው ማለት ነው። እንቀጥል። በሙሉ ቁጥሮች ስብስብ ውስጥ የያለ እኩልነት አረፍተ ነገር ሸ ሲቀነስ 3 ያንሳል ወይም እኩል ይሆናል 1 መፍትሄ ስብስብ የቱ ነው ይላል። ኦኬ በመጀመሪያ የያለ እኩልነት አረፍተ ነገሩን እንጻፈው። ሸ ሲቀነስ 3 ያንሳል ወይም እኩል ይሆናል 1 ይላል። በመጀመሪያ ሲቀነስ 3ን እናጥፋና ሸን ብቻዋን እናስቀራት። ሲቀነስ 3 እንዲጠፋ ምን እናደርግ? ሲደመር 3 እናደርግ። በዚህ በኩል ግን ስናደርግ በዚህ በቀኝ በኩልም ግዴታ ሲደመር 3 ማድረግ አለብን። ከዚህ ከያለ እኩልነት አረፍተ ነገር ምልክቷ ያንሳል ወይም እኩል ይሆናል ከሆነችው ማለት ነው። በግራ በኩል የምናደርገውን ሁሉ በቀኝ በኩልም እናደርጋለን። ልክ የእኩልነት አረፍተ ነገር ላይ ከእኩልነት አረፍተ ነገር ምልክቷ ከእኩል ይሆናል ማለት ነው። በግራ በኩል የምናደርገውን ሁሉ በቀኝ በኩል ስናደርግ እንደቆየ ነው ማለት ነው። ይሄ መረሳት የለበትም። ይህንን ህግ እንዳትረሱ። እዚህ ሁለቱ ይጣፋሉ። ስለዚህ በግራ በኩል ሸ ብቻዋን ትቀራለች ማለት ነው። ሸ ያንሳል ወይም እኩል ይሆናል 1 ሲደመር 3 4 ነው ማለት ነው። ስለዚህ የሸ ዋጋዎች ከ4 ጋር እኩል የሆኑና ከ4 የሚያንሱ ቁጥሮች ናቸው። ያ ማለት 0 1 2 3 እና 4 ናቸው ማለት ነው መፍትሄዎቹ። ስለዚህ ምርጫው ላይ እንመጣና ይህንን ስብስብ እንፈልጋለን። 0 1 2 3 4 ይሄው መልሱ ሐመሩሃ ነው መልሱ። እንቀጥል። በ37.5 ግራም የቀይ ጤፍ እንጀራ ውስጥ 4.2 ግራም ፕሮቲን፣ 0.6 ግራም ቅባትና 32.7 ግራም ካርቦሃይድሬት ቢኖረው 250 ግራም የቀይ ጤፍ እንጀራ ውስጥ በአጠቃላይ ምን ያህል ፕሮቲንና ቅባት ይኖረዋል ይላል። ጥያቄውን እንግዲህ በጥንቃቄ ማንበብ ጥሩ ነው በጣም። መጨረሻ ላይ የተጠየቃችሁት ምን ያህል ፕሮቲንና ቅባት ይኖረዋል የተባለው አንደኛው ብቻ ሳይሆን ሁለቱ ተደምረው ነው የተጠየቃችሁት ማለት ነው። ስለዚህ ጥያቄው ላይ በመጀመሪያ በ37.5 ግራም የቀይ ጤፍ እንጀራ ውስጥ 4.2 ግራም ፕሮቲን ነው የሚለው። ስለዚህ 4.2 ግራም ፕሮቲን አለ። ከዛ ደግሞ 0.6 ግራም ቅባት ይላል። ስለዚህ ሁለቱን መደመር አለብን ማለት ነው፣ ፕሮቲኑንና ቅባቱን። 0.6 ግራም ቅባት ነው የሚኖረው። ሁለቱን ስንደምር 2 ሲደመር 6 8 ነው። 8ን እዚህ ጋር እንጽፈና ነጥብ እናደርጋለን። ቀጥለን ደግሞ 4 ሲደመር 0 4 ነው።
ስለዚህ የፕሮቲኑና የቅባቱ ድምር 4.8 ግራም ነው ማለት ነው። በ37.5 ግራም የቀይ ጤፍ እንጀራ ውስጥ ያለው የፕሮቲንና የቅባት ድምር 4.8 ግራም ነው። መጀመሪያ እንደዚህ እናደርጋለን። 37.5 ግራም ውስጥ ምን ያክል አለ? 4.8 ግራም አለ ማለት ነው። ከ250 ምን ያክል ይኖራል? ስለዚህ እሱን በተለዋዋጭ እንግለጸው። መን በለው። እናንተ የፈለጋችሁትን ፊደል መጠቀም ትችላላችሁ። ይሄ ባጭሩ 37.5 ግራም የቀይ ጤፍ እንጀራ ውስጥ በአጠቃላይ 4.8 ግራም ፕሮቲንና ቅባት ካለ 250 ግራሙ ላይስ ምን ያክል ይኖራል ነው። እሱን ለመግለጽ ነው እንደዚህ ያደረግኩት። ልክ እንደዚህ ያደርጋችሁ መስራት ትችላላችሁ። ከዛ በቃ ክሪስ ክሮስ ማድረግ ነው። 37.5ን በመት አባዛላችሁ። 37.5 ማለት ነው እኩል ይሆናል 250ን ደግሞ በ4.8 አባዛላችሁ ማለት ነው። መን ብቻዋን ለማግኘት በ37.5 ሁለቱንም ታካፍላላችሁ። ይህንንም በ37.5 ማካፈል ነው። ስለዚህ 37.5ቱ ላይ 4.8 ግራም አለ ማለት ነው። የተጠየቅነው 250 ግራሙ ላይ ምን ያክል አለ ነው። 250ው ላይ ምን ያህል አለ? ይህንን ረብላችሁ በፊደል መግለጽ ትችላላችሁ። የምትፈለገዋን ማለት ነው፣ የማትታወቀዋን። ከዛ በቃ ክሪስ ክሮስ ማድረግ ነው። 37.5 ሲባዛ ረ 37.5 ረ ይሆናል እኩል ይሆናል 250 ሲባዛ 4.8 1200 ይሆናል። ረን ለማግኘት በሁለቱም በኩል በ37.5 ማካፈል አይደል? ኦቨር 37.5 ኦቨር 37.5። ስለዚህ 37.5 37.5ን ያጠፋል። ረ ብቻዋን ቀረች። ረ እኩል ይሆናል 1200 ሲካፈል ለ37.5 ሆነ ማለት ነው። ሁለቱን ስታካፍሉት መልሱ 32 ይመጣላቸዋል። ያ ማለት መልሱ ለ ነው ማለት ነው። እንቀጥል። 26ኛው ጥያቄ እንደዚህ ይላል። ቀጥሎ በተሰጠው ምስል ውስጥ ለና መ ትይዩ ቀጥታ መስመሮች ናቸው። እነዚህ ሁለቱ ማለት ነው ትይዩ መስመሮች ናቸው። ረ ደግሞ ቆራጭ መስመር ነው። ይሄኛው መስመር ማለት ነው ቆራጭ መስመር ነው። ጥያቄው እንደዚህ ይላል። ከሚከተሉት ጥንድ አንግሎች ውስጥ ፍርቅ ውጫዊ የሆኑት የትኞቹ ናቸው ይላል። ፍርቅ ውጫዊ አንግሎች ማለት ይኸውላችሁ አንግል 1 እና እዚህ ጋር አንግል 8 ፍርቅ ውጫዊ አንግሎች ናቸው። በውጭ በኩል ያሉ ናቸው። እንደገና በተቃራኒ ጎን ነው የሚገኙት። አሁን አንግል 1 እና አንግል 8 ሁለቱም በውጭ በኩል ናቸው። በተቃራኒ በኩል ነው የሚገኙት። ከዚህ ከቆራጩ መስመር አንግል 1 በግራ በኩል ያለችው፣ አንግል 8 ደግሞ በቀኝ በኩል ያለችው። እንደዚህ አይነት አንግሎች ልኬታቸው እኩል ነው። ስማቸው ፍርቅ ውጫዊ አንግሎች ይባላሉ። ስለዚህ አንግል 1 እና አንግል 8 ፍርቅ ውጫዊ አንግሎች ናቸው። አንግል 2 እና አንግል 7ም ፍርቅ ውጫዊ አንግሎች ናቸው ማለት ነው። ስለዚህ ምርጫው ጋር ስንሄድ መልሱ ሀ ነው ማለት ነው። ይሄው አንግል 2 እና አንግል 7 ስለሚል እንቀጥል። ከሚከተሉት 3 የልኬቶች ዝርዝር ጎነ 3 ሀለመ የሚመሰርተው የቱ ነው ይላል። ከስሙም በቀላሉ እንደምንረዳው ጎነ 3 ማለት 3 ጎኖች ያሉት ዝግ ምስል ነው። ጠለላዊ ምስል ማለት ነው። ጎነ 3ን በተመለከተ ማስታወስ ያለባችሁ 2 ህጎች አሉ። አንደኛ ጎኖቹን ይመለከታል፣ ሁለተኛ ደግሞ አንግሎቹን ይመለከታል። የማንኛውም ጎነ 3 የሁለት ጎኖቹ ርዝመት ድምር ከሶስተኛው ጎን መብለጥ ግዴታ አለበት፣ ግዴታ ነው። ጎነ 3ቶች 3 ጎኖች ብቻ ሳይሆን 3 ውስጣዊ አንግሎችም አላቸው አይደል? እዚህ ጋር አንግል አለ፣ እዚህ ጋር አንግል አለ፣ እዚህ ጋርም አንግል አለ። የእነዚህ 3 አንግሎች ድምር ሁሌም ቢሆን 180 ዲግሪ መሆን አለበት፣ ግዴታ ነው ይሄ። እንደዛ ካልሆነ ጎነ 3 ልትሉት አትችሉም። እነዚህ 2 መስፈርቶችን ካላሟላ ማለት ነው። አሁን ሀ ጋር እንምጣ። ሀለ እኩል ይሆናል 2 ሳንቲሜትር አለ። ሀለ ማለት ይሄ ማለት ነው አይደል? 2 ከዛ ለመ ደግሞ 9 ነው አለ። ለመ ይሄው ይሄ ነው 9። ሀመ 6 ነው ይላል 6። አሁን እንግዲህ ሁለቱ ትንንሽ ጎኖች ተደምረው ከሶስተኛው ጎን መብለጥ አለባቸው፣ ግዴታ ነው ይሄ። ሁለቱ ትንንሽ ጎኖች ማንና ማን ናቸው? ይኸው ይሄኛውና ይሄኛው ናቸው አይደል? ትልቁ ጎን ደግሞ ይሄኛው ነው። ስለዚህ ትንንሾቹን ደምረን የምናገኘው ውጤት ከትልቁ መብለጥ ግዴታ አለበት። 2 ሲደመር 6 ስንት ነው? 8 ነው አይደል? 8 ታዲያ ከ9 ይበልጣል እንዴ? አይበልጥም፣ ያንሳል አይደል? ስለዚህ ይሄ ጎነ 3 መሆን አይችልም ማለት ነው። ለጋር እንሂድ። ልኬት አንግል ሀ 80 ዲግሪ ነው አለ። እቺ ማለት ነች 80 ዲግሪ። ልኬት አንግል ለ 108 ዲግሪ ነው አለ። እቺ 108 ዲግሪ ማለት ነች።
በነገራችን ላይ ይህንን ጎነ 3 የሰራሁት እኔው ራሴ ነኝ። እናንተም ልክ እንደዚህ አድርጋችሁ ብትፈልጉ ፊደሉን ቀያራችሁ የፈለጋችሁትን ጎነ 3 መስራት ትችላላችሁ እንጂ ጥያቄው ላይ ይሄ ስለተሰጠ አይደለም። ኦኬ። ከዛ እዚህ ጋር ደግሞ ለመ ደግሞ 6 ሳንቲሜትር ነው ይላል። ለመ ይሄኛው 6 ሳንቲሜትር ነው ብሏል። ኦኬ፣ በጣም ጥሩ። አሁን ተመልከቱ፣ ቅድም ምን ብያቸዋለሁኝ? እነዚህ ውስጣዊ አንግሎች ሲደመሩ 180 መስጠት አለባቸው ብያቸዋለሁ። 108ንና 80ን ግን ስትደምሩት 188 ነው፣ እነዚህ ሁለቱን ስትደምሩ። ስለዚህ ከ180 አለፈ። ያ ማለት ይሄ ጎነ 3 መሆን አይችልም ማለት ነው። ስለዚህ ይሄ ለመ 6 ሳንቲሜትር ነው የሚለው አያስፈልገንም። በቃ ሁለቱን ብቻ ተመልክተን ውስጣዊ አንግሎቹ ሲደመሩ 188 ስለሚሰጥ ከ180 ደግሞ ማለፍ ስለማይችል ለትክክለኛ ምርጫ አይደለም፣ ጎነ 3 መሆን አይችልም ማለት ነው ለላይ የተሰጠው ምርጫ። ወደ አምሯ እናልፋለን። ሀለ 3 ሳንቲሜትር ነው ይላል። ሀለ ማለት ይሄ ነው። ስለዚህ 3 ነው ይላል። እዚህ ጋር እንጻፈው፣ ይሄን እናጥፋው። ለመ ደግሞ 4 ሴንቲሜትር ነው ይላል። ይሄን እናጥፋው። ለመ 4 ነው ይላል። በጣም ጥሩ። ሀመ ደግሞ 5 ነው ይላል። ይሄን እናጥፋው። 5 ይላል። ቅድም እንዳልኳችሁ ትንንሾቹ ተደምረው ከትልቁ መብለጥ አለባቸው ብለናል አይደለም? ትንንሾቹ ማንና ማን ናቸው? ከ3 ከ4 እና ከ5 ትልቁ 5 ነው። ስለዚህ እሱን እንተወውና ትንንሾቹን እንደምራቸዋለን። 3 እና 4ን 3 ሲደመር 4 ስንት ነው? 7 አይደል? 7 ደግሞ ከ5 ይበልጣል። ስለዚህ በትክክል ይሄ የጎነ 3 ጎኖች መሆን ይችላሉ። ሐመር ውሃ ላይ የተሰጠው አማራጭ በትክክል ጎነ 3 መሆን የሚችለው ማለት ነው። ስለዚህ መልሱ ሐመር ውሃ ነው ማለት ነው። ለመማር ስለሆነ ምንም እንየው። መልሱን አግኝተን ጨርሰናል። ሐመር ውሃ ነው። ግን ምንም እንመልከተው። ምን ይላል? ልኬት አንግል ሀ 40 ዲግሪ ይላል። ማለት ይሄንን እናጥፋውና 40 ዲግሪ። ልኬት አንግል ለ 108 ዲግሪ ይላል። ስለዚህ ይሄንን እንዳለን ቶ 108 ዲግሪ ነው። ልኬት አንግል መ ደግሞ 22 ዲግሪ ይላል። ማለት ይሄንን 22 ዲግሪ ብሎታል። አሁን እነዚህ ሶስቱን ስትደምሯቸው ግዴታ 180 ዲግሪ መስጠት አለበት ብያቸዋለሁ። ግን 180 ዲግሪ ይሆናል ወይ የሚለውን እኔ 108 ዲግሪ ሲደመር 22 ዲግሪ ስንት ነው? 130 ዲግሪ። 130 ዲግሪ ሲደመር 40 ዲግሪ 170 ዲግሪ ነው የሚሆነው አንድ ላይ እንጂ 180 ዲግሪ አይሆንም። ስለዚህ እነዚህ ሶስቱም የጎነ 3 ውስጣዊ አንግሎች መሆን አይችሉም ማለት ነው። ያ ማለት መልሱ መሆን አይችልም ማለት ነው። ስለዚህ መልሱ ሐመር ውሃ ነው። ወደ 28ኛው ጥያቄ እንለፍ። የሬክታንግላዊ ፒራሚድ እና የጎነ 3ታዊ ፒራሚድ የሚመሳሰሉበት ባህሪ የሆነው የቱ ነው ይላል። ሬክታንግላዊ ፒራሚድ እና ጎነ 3ታዊ ፒራሚድ ማለት እንደነዚህ ያሉት ናቸው። ይሄ ሬክታንግላዊ ፒራሚድ ነው። ይሄ ደግሞ ጎነ 3ታዊ ፒራሚድ ነው። ስማቸው የሚሰየመው በመሰረት ቅርጻቸው ነው። አሁን ሁለቱም ፒራሚድ ናቸው አይደል? ግን ይሄኛው ሬክታንግላዊ ፒራሚድ የተባለበት ምክንያት የመሰረት ቅርጹ ይሄኛው ማለት ነው ሬክታንግል በመሆኑ ምክንያት ነው። ይሄኛው ደግሞ ጎነ 3ታዊ ፒራሚድ የተባለበት ምክንያት የመሰረት ቅርጹ ይሄኛው ማለት ነው ጎነ 3ታዊ በመሆኑ ምክንያት ነው። ስለዚህ እነዚህ ሁለቱ በመሰረት ቅርጻቸው የተለያዩ ናቸው። በጎን ገጾቻቸው ግን አንድ አይነት ናቸው። የሁለቱም የጎን ገጾች ጎነ 3ቶች ናቸው። የጎን ገጾች ማለት ከመሰረት ገጹ ውጪ ያሉት ናቸው። አሁን ይህንን ከተመለከትነው የመሰረት ገጹ ይሄ ሬክታንግል ነው አይደለም? ከመሰረት ገጹ ውጪ ያሉትን ከተመለከታችኋቸው በሙሉ ጎነ 3ቶች ናቸው። የመሰረት ገጹ ብቻ ነው ሬክታንግል እንጂ ሌሎቹ በሙሉ ጎነ 3ቶች ናቸው። ይሄን ካያችሁት ጎነ 3 ነው። በጀርባው ያለውን ካያችሁት ጎነ 3 ነው። ይህንንም ካያችሁት እንዲሁ ትራያንግል ጎነ 3 ነው። በሙሉ አራቱንም የጎን ገጾች ካያችኋቸው ጎነ 3ቶች ናቸው። ይሄኛው ጎነ 3ታዊ ፒራሚድንም ብታዩት የጎን ገጾቹ በሙሉ ጎነ 3ቶች ናቸው። ስለዚህ እነዚህ ሁለቱ የሚመሳሰሉት በጎን ገጾቻቸው ነው ማለት ነው። ያ ማለት መልሱ መ ነው ማለት ነው። የጎን ገጾች ቅርጽ ያመሳስላቸዋል ሁለቱ። 29ኛው ጥያቄ እንደዚህ ይላል። የመረጃ መሰብሰቢያ ዘዴ ያልሆነው የቱ ነው ይላል። ሀ ምልከታ ማድረግ የመረጃ መሰብሰቢያ ዘዴ ነው በትክክል። ለ ከተመዘገበ ማጣቀስ፣ ይሄም የመረጃ መሰብሰቢያ ዘዴ ነው። ሐመር ውሃ አሻሚ ጥያቄ መጠየቅ ይላል። ይሄ ነው በቃ መልሱ። አሻሚ ጥያቄ መጠየቅ የመረጃ መሰብሰቢያ ዘዴ አይደለም። በጽሁፍ መጠይቅ መረጃ በሚሰበሰብበት ጊዜ ጥያቄዎቹ ግልጽ፣ አጭር፣ ቀላልና ግለሰቡን የማይገልጹ መሆን አለባቸው። ስለዚህ መልሱ ሐመር ውሃ ነው። መጋር ከሄድን ሙከራ ሰርቶ መጻፍ ይላል። ይህም በትክክል መረጃ መሰብሰቢያ ዘዴ ነው። የመጨረሻውን ጥያቄ እንስራ። በአንድ ክፍል ውስጥ ያሉ 20 ተማሪዎች ዕድሜ 8፣ 12፣ 14 እና 16 ሲሆን የእነዚህ ተማሪዎች ብዛት በቅደም ተከተል 8፣ 3፣ 5 እና 4 ነው።
ከሚከተሉት አረፍተ ነገሮች ውስጥ ሐሰት የሆነው የቱ ነው ይላል። አማካይ 11 ይላል፣ ሚዲያን 8፣ ሞድ 8፣ ሬንጅ ደግሞ 8 ይላል። 20 ተማሪዎች ናቸው ያሉት። እድሜያቸው 8 ዓመት የሆናቸው አሉ። 8 ዓመት የሆናቸው ስንት ናቸው? 8 ናቸው። ብዛታቸው 8 ነው። ቀጥሎ 12 ዓመት የሆናቸው አሉ። 12 ዓመት የሆናቸው ደግሞ ስንት ናቸው? ይኸው 3 ናቸው። ስለዚህ እዚህ ጋር 3 ብለን እንጽፋለን። ቀጥሎ 14 ዓመት የሆናቸው አሉ። 14 ዓመት የሆናቸው ደግሞ ስንት ናቸው? 5 ናቸው። ይኸው 5 ብለን እንጽፋለን። ከዛ መጨረሻ ላይ 16 ዓመት የሆናቸው አሉ። 16 ዓመት የሆናቸውን ደግሞ ስንት ናቸው? 4 ናቸው። ስለዚህ 4 ብለን እንጽፋለን ማለት ነው። ኦኬ መረጃው ልክ እንደዚህ ነው አይደለ? 20 ተማሪዎች ናቸው ያሉት። ኦኬ በጣም ጥሩ። አሁን አማካይን እንዴት እንደምንሰራ እንመልከት። አማካይ ማለት ጠቅላላ ድምር ሲካፈል ብዛት ነው አይደል? በአጭሩ አማካይ ድምር ሲካፈል ብዛት በአጭሩ ለመጻፍ ነው። ድ ሲካፈል ብ አድርጌ የጻፍኩት ማለት ነው። ድምሩ ማለት መጀመሪያ 8ን በ8 እናባዛለን። 8 ሲባዛ 8 ከዛ ሲደመር፣ ቀጥለን ደግሞ 12ን በ3 እናባዛለን። 12 ሲባዛ በ3 ሲደመር፣ ከዛ 14ን በ5 እናባዛለን። 14 ሲባዛ 5 ሲደመር እናደርግና ከዛ መጨረሻ ላይ 16ን በ4 እናባዛለን። 16 ሲባዛ በ4 ከዛ ሲካፈል ብዛት ስለሚል ኦቨር ብዛቱ ስንት ነው? 20 አይደለ? 20 እንላለን ማለት ነው። ኦኬ 8 ሲባዛ 8 64 ነው። ሲደመር 12 ሲባዛ 3 36 ነው። ሲደመር 14 ሲባዛ 5 70 ነው። ሲደመር 16 ሲባዛ 4 64 ነው። ሲካፈል ለ20 ማለት ነው። ኦኬ 64 ሲደመር 36 100 ነው። 100 ሲደመር 70 170 170 ሲደመር 64 234 ይሆናል። 234 ሲካፈል ለ20 234ን ለ20 ስታካፍሉት 11.7 ይመጣል። ስለዚህ አማካይ 11.7 ነው። እዚህ ጋር ደግሞ አማካይ 11 ነው ይላል። ስለዚህ ሐሰት ነው ማለት ነው። አማካይ 11 አይደለም። ስለዚህ መልሱ ሀ ነው ማለት ነው። ግን ሌሎቹንም እስኪ አማራጮች እንስራቸው ለመማር ስለሆነ። ኦኬ አሁን ደግሞ ሚዲያን፣ ሞድና ሬንጅን ለማግኘት እንዲመቸን ልክ እንደዚህ እንጻፈው። እድሜያቸው 8 የሆኑ ተማሪዎች 8 ናቸው አይደል? ስለዚህ በቃ 8ን 8 ጊዜ እንጻፋት። 3 4 5 6 7 8 8ን 8 ጊዜ ጻፍኳት። አሁን ደግሞ እድሜያቸው 12 የሆኑ ተማሪዎች 3 ናቸው። ስለዚህ 12ን ደግሞ 3 ጊዜ ልጻፍ። ኦኬ እድሜያቸው 14 የሆኑ ተማሪዎች ደግሞ 5 ናቸው። አሁን ደግሞ 14ን 5 ጊዜ ልጻፍ። አሁን ደግሞ እድሜያቸው 16 የሆኑ ተማሪዎች ስንት ናቸው ተብሏል? 4 ናቸው ተብሏል። ስለዚህ 16ን ደግሞ 4 ጊዜ ጽፋለሁ። ኦኬ አሁን ጽፌ ጨረስኩኝ። አንድ ላይ 20 ናቸው። ሚዲያን ማለት መካከል ላይ ያለው ቁጥር ማለት ነው። በቅደም ተከተል ስለተጻፈ በቃ ምንም ማድረግ አይጠበቅብንም። በቅደም ተከተል ባይጻፍ ኖሮ በቅደም ተከተል እኛ መጀመሪያ ማስቀመጥ ነበረብን። ያ ማለት ምንድን ነው? 8 12 14 15 አሁን በቅደም ተከተል ነው የተጻፈው፣ ከትንሹ ቁጥር ወደ ትልቁ ማለት ነው። እንደዚህ በቅደም ተከተል ግን ባይጻፍ ኖሮ ለምሳሌ 12 መጀመሪያ ሆኖ 8 ቀጥሎ ከዛ 14 በኋላ ላይ እንደዚህ ቢሆን ኖሮ እኛ ቅደም ተከተል ሰጥተን መጻፍ ይጠበቅብናል። ሚዲያንን ለመስራት ግዴታ ነው። ወይ ከላይ ወደ ታች ወይ ከታች ወደ ላይ በቅደም ተከተል መጻፍ ግድ ስለሆነ ማለት ነው። አሁን ሚዲያንን ለመስራት ቀላሉ ዘዴ ምንድን ነው? መጀመሪያውን ራይት አድርጉ፣ ከዛ መጨረሻ ላይ ያለችውን ራይት አድርጉ። ምክንያቱም ሚዲያን ማለት መሀል ላይ ያለችው ቁጥር ስለሆነች መሀል ላይ ያለችውን ቁጥር ለማግኘት ማለት ነው። እዛ ትመጡና በዚህ በኩል ሁለተኛውን ራይት ታደርጋላችሁ፣ በዚህም በኩል ሁለተኛውን ራይት፣ ሶስተኛውን ራይት፣ በዚህም ሶስተኛውን ራይት፣ አራተኛውን ራይት፣ አራተኛውን፣ አምስተኛውን ራይት፣ አምስተኛውን፣ ስድስተኛውን ራይት፣ ስድስተኛውን፣ ሰባተኛውን ራይት፣ ሰባተኛውን፣ ስምንተኛውን በዚህ፣ በዚህም ስምንተኛውን፣ ዘጠነኛውን በዚህ፣ በዚህም ዘጠነኛውን አደረግን። አሁን እዚህ ጋር መሀል ላይ ስንት ቁጥሮች ቀሩን? 2 ቁጥሮች ቀሩን አይደለ? ስለዚህ የሁለቱን ቁጥሮች አማካይ ነው የምንፈልገው ማለት ነው። ኦኬ አንድ ቁጥር ብቻ ብትቀረን ኖሮ በቃ እሷ ነች ሚዲያን ብለን እንመልሳለን። ነገር ግን እዚህ ጋር የቀሩን 2 ቁጥሮች ስለሆኑ የሁለቱን ቁጥሮች አማካይ ነው የምንፈልገው። አማካይ ስትፈልጉ ደግሞ ሁለቱ ቁጥሮች አንድ አይነት ከሆኑ ልክ እንደዚህ 12 12 ከሆኑ በቃ አማካዩም ራሱ 12 ነው ማለት ነው። ስለዚህ ሚዲያን 12 ነው ማለት ነው። ነገር ግን ጥያቄው ላይ ሚዲያን 8 ነው ይላል። ስለዚህ ለም የተሳሳተ መልስ ነው።
ስለዚህ ለላይ የተሰጣችሁ ምርጫም ሐሰት ነው። ስለዚህ ጥያቄው ሐሰት የሆነው የቱ ነው ስለሚል ሀም ለም ሐሰት ስለሆነ አንዱን መመለስ ይቻላል ማለት ነው። በነገራችን ላይ የሚኒስትሪ ጥያቄዎች ላይ ልክ እንደዚህ አንዳንዴ ሁለት መልስ ያለው ጥያቄ እንደዚህ ይገጥማቸዋል። አንዱን መመለስ ነው ባጭሩ። ኦኬ ሞድ እና ሬንጅን ደግሞ እንስራ። ሞድ ማለት ምን ማለት ነው? ሞድ ማለት ብዙ ጊዜ የተደጋገመው ቁጥር የትኛው ነው? ሞድ ማለት ድግግሞሽ ማለት ስለሆነ ብዙ ጊዜ የተደጋገመውን ነው የምትመርጡት። ግልጽ ነው በቃ ብዙ ጊዜ የተደጋገመው 8 አይደለ? ሞድ 8 ነው ማለት ነው። 12ን ካያችኋት 3 ጊዜ ነው የተደጋገመችው። 14ን ካያችኋት 5 ጊዜ ነው የተደጋገመችው። 16ን ካያችኋት 4 ጊዜ ነው የተደጋገመችው። 8 ግን 8 ጊዜ ተደጋግማለች። ስለዚህ ሞድ 8 ነው ማለት ነው። ስለዚህ ሐመርሃ ትክክል ነው። መጋር እንሂድ። ሬንጅ 8 ይላል። ኦኬ ሬንጅ ማለት ደግሞ ከትልቁ ቁጥር ላይ ትንሹን ቁጥር መቀነስ ማለት ነው። ኦኬ እዚህ ውስጥ አሁን ትልቁ ቁጥር ማን ነው? 16 አይደለ? ኦኬ ትንሹ ቁጥርስ ማን ነው? 8 አይደለ? ስለዚህ 16 ሲቀነስ 8 ስንት ነው? 8። ሬንጅ 8 ነው ይላል። ስለዚህ ሐመርሃ እና መ ትክክል ናቸው። ሀና ለ ደግሞ የተሳሳቱ ናቸው። ከሁለቱ አንዱን መምረጥ ይቻላል ማለት ነው። እንግዲህ ተማሪዎች 2017 ዓ.ም ላይ የወጣውን የሂሳብ የሚኒስትሪ ጥያቄ በዚህ መልኩ በተብራራ ሁኔታ ሰርተነዋል። እንደተጠቀማችሁበት ተስፋ አለኝ። እናንተን ከጠቀመ ሌሎች ብዙዎችም ጋር ቢደርስ ስለሚጠቀሙበት እነሱም ጋር እንዲደርስ ይህንን ቪዲዮ ላይክ አድርጉት። ለምታውቋቸው ሰዎችም ሼር ማድረጋችሁን አትርሱ። እስካሁን ድረስ የዚህ ቻናል ቤተሰብ ያልሆናችሁም ሰብስክራይብ አድርጉና ቤተሰብ እንሁን። በሌላ ጊዜ እናንተን የሚጠቅም ሌላ ቪዲዮ ይዤላችሁ እመጣለሁ። አመሰግናለሁ።